እግዚአብሔር ይቅር ይላል። ይቅር ሲል ደግሞ ይችን ምልክት ያሳየናል ማለት ነው። በኢሳይያስ እግዚአብሔር ምልክት ይሰጣቸዋል ተብሎ የተነገረልን እሷ ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተጻፈው እግዚአብሔር ምልክት እንደሚያደርግልን የነገረን ያቺ የጽድቅ ምልክት የምሕረት ምልክት እመቤታችን ቅድስት ድንግል ማርያም ነበረች ማለት ነው። እሷን ኪዳነ ምሕረት ብለን ለመጥራት ወገኖች በቂ ምክንያቶች አሉ። ምሕረታችን ክርስቶስን ያገኘነው እሷ ላይ ነው። ያውም ደግሞ እሷን የምሕረት ቃል ኪዳን ምልክት አድርገን እንግዲህ ልብ በሉ። አስቀድሞ እኮ እግዚአብሔር እንደታረቀን ያወቅነው በሁለንተናዋ ንጽሕት የሆነች ድንግል እሷን ስናገኝ ነው። እግዚአብሔር እንደታረቀን ያወቅነው ያዕቆብ መልአኩ ቅዱስ ፋኑኤል ኅብስት ይዞ ከሰማይ ሲወርድ ያየነው የእርቅ ምልክት ነው ወገኖች። እግዚአብሔር እንደታረቀንና ከሰማይ የወረደ መናን የምንመገብበት ዘመን እንደደረሰ ለማሳየት መልአክ ልኮ ነው እግዚአብሔር ያንን እመቤታችንን የመገባት አስቀድሞ ማለት ነው። ያ የምሕረት ምልክት ነው የነበረው። እሷም በቤተ መቅደስ እንድትኖር ማድረጉ በራሱ በብሉይ ኪዳን ዘመን እኮ ሴት ልጅ ለቤተ መቅደስ ልትሰጥ አትችልም። ምክንያቱም በሌላ ነው የምትዋጀው፣ በወንድ ልጅ ወይም በገንዘብ ነው ልትዋጅ የምትችለው የነበረው። በዚያ ዘመን መስዋዕት ሆነው የማይሰጡ ነገሮች አሉ ለቤተ እግዚአብሔር። ከማይሰጡት መካከል መስዋዕት ሆነው የማይቀርቡ እንስሳት አይቀርቡም። አሁን ከእንስሳ በኩሩን ያመጡ ነበር እስራኤል፣ ልማዳቸው ሕጋቸውን እንደዚያ ስለሚያዝ ማለት ነው። ግን በኩራቸው የማይመጣ እንስሳት ደግሞ ነበሩ። የማይበሉ ከሆኑ በኩሮቻቸው አይመጡ። እነዚያ በሌላ ገንዘብ ነው የሚለወጡት ሊጠቁት የነበረው። ከሰው መካከልም ወንድ ልጅ ከሆነ ለቤተ መቅደስ አገልግሎት ይሆናል ተብሎ ይቀበሉታል። ያውም ከሌዋውያን ወገን ከሆነ ሌላው ግን በሌላ ገንዘብ ይለወጣል። ጌታም ነው በሉቃስ በማቴዎስ 16 ላይ ነው 15 ላይ ነው እንደዛ አይነት ትምህርት ነበረ። ለፈሪሳውያን በሰጠው አንድ ምላሽ ላይ እንደዚህ አይነት ትምህርት አስተምሯል። እሱን ልታዩት ትችላላችሁ። ለጊዜው ምዕራፉን ስለማላስታውሰው 15 ወይም ደግሞ 15 ማቴዎስ 15 አንድ ማለት ነው። እዛ ላይ እንዳለ አሁን የሚያሳየው በገንዘብ መለወጥ እንደሚቻል ነው። እመቤታችንን ግን ካህናቱ ሲቀበሏት የምግባ ነገር ነው እንጂ ያሉት አንቀበልም ማለት ነው። ይሄ እግዚአብሔር የእርቁን ዘመን እንዳደረሰውና የይቅርታው ዘመን እንደደረሰ ማሳያ ነበር ማለት ነው። ተቀብለዋል። በቤተ እግዚአብሔር ተቀብለዋል። በኖህ ዘመን በአሮን ዘመን የአሮን በት ለክህነት መጽናት በተለይ ደግሞ ለአሮን ወገን ለአሮን ቤተሰብ ክህነት የተባረከለት የጸናልን ቃል ኪዳን እንደሆነ መታወቂያ የአሮን በት ነበረች። ያችን በቤተ መቅደስ ለዘመናት እንድትኖር እግዚአብሔር ፈርዶ ነበር። ያ የተደረገበት ምክንያት ክህነት በአሮን ጸንቶ እንዲኖርለት እግዚአብሔር የፈቀደ መሆኑን ማስታወቂያ ነበረች ማለት ነው። ያቺ የምሕረት ምልክት ናት። እግዚአብሔር ለአሮን እንደፈረደለት የፍርድ ምልክት ናት ማለት ነው። እመቤታችንም በቤተ መቅደስ ስትኖር ያውም ለ12 ዓመት እንደ አሮን በት የአሮን በት 12 ሰዓት የቆየችው በቤተ መቅደስ እስክታፈራ ድረስ ማለት ነው። እስክታፈራ ድረስ በቤተ መቅደስ ነበረች። ከዚያ በኋላ ለምልክት ተቀምጣለች። የእመቤታችን ምሳሌ ስለነበረች እንደዚህ ሁሉ ድንግል ማርያምን የይቅርታ የፍርድ ምልክት ሆና በቤተ መቅደስ እንድትቀመጥ ተደረገች ማለት ያውም የጽድቅ ፍሬ ኢየሱስ ክርስቶስን እስክታፈራልን ድረስ የሕይወት ፍሬ ክርስቶስን አፍርታ እስክናገኛት ድረስ በቤተ መቅደስ ነበረች። አሁን ልብ በሉ፣ ሁለት ነገር ብቻ ልናገርና ልጨርስ። አንደኛው ኪዳነ ምሕረት ብለን ለምንድን ነው የምንጠራት የሚለው ነው። ኪዳነ ምሕረት ብለን የምንጠራት የምሕረት ቃል ኪዳን በእሷ ስለተፈጸመልን ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 8 ላይ አብርሃም እግዚአብሔርን ያገኘበትን ለመጀመሪያ ጊዜ መስዋዕት የሰዋበትን ስፍራ ምን ብሎ ጠራው? ቤቴል ብሎ ጠራው። ምን ብሎ ጠራው? ንገሩላችሁ። ምን ብሎ ጠራው? ቤቴል በል። ምን ማለት ነው? ድምጻቸው ይሰማል። ቤቴል ማለት ቤተ እግዚአብሔር ማለት ነው። ድምጻቸው ደግሞ ይወርድ። ቤቴል ማለት ቤተ እግዚአብሔር። እንግዲህ ይሄንን ያለበት ምክንያት ከእግዚአብሔር ጋር ለመጀመሪያ ጊዜ የተገናኘበት ስፍራ ስለሆነ ነው። ያ ስፍራ እግዚአብሔርን ስላገኘበት ቤቴል ከተባለ የምሕረት ቃል ኪዳናችን የተፈጸመበት እግዚአብሔር ለአባቶቻችን የማለውን መሐላ የፈጸመባት ቤተ መቅደስ ድንግል ማርያም ነው። የምሕረት ቃል ኪዳን ተብላ መጥራት አይገባትም? ይገባታል። ይገባታል። በእውነት ሌላም ሊጨምርላችሁ ዘፍጥረት 32 ቁጥር 1 ላይ ያዕቆብ የእግዚአብሔርን መላእክት ያየበትን ስፍራ መሐናይም ብሎ ጠራው ይላል።
አይን እግዚአብሔር ህዱር እዚህ ማለት ነው ይላል ሊቃውንቱ። እዚያ ቦታ ላይ የእግዚአብሔር ሰራዊት ሰፍሮበት ስላየ ነው ያዕቆብ መሃናይም ብሎ ጠራው ይላል። እመቤታችን ቅድስት ድንግል ማርያም እግዚአብሔር በላይዋ ላይ የተገለጠባት ስትሆን በእውነት ኪዳነ ምሕረት ተብሎ መጠራት እንዴት ነው የማይገባት ወገኖች? የምሕረት ቃል ኪዳን የተፈጸመባት ያውም ደግሞ ያ የምሕረት ቃል ኪዳን እኮ አምላካችን መለኮቱን ከሰውነቱ ጋር ሰውነቱን ከመለኮቱ ጋር ማዋሃዱን አይደል? ምሕረት መፈጸሙ እኮ የሚታወቀው በዚያ ነው። ምሕረት የተፈጸመው ያን ጊዜ ነው ወገኖች። ምሕረት የተጀመረችው በእመቤታችን ማኅፀን ውስጥ መለኮት ከስጋ ጋር ስጋም ከመለኮት ጋር በተዋሃደ ጊዜ ነው። ልብ በሉ። የረከሰ ስጋችን የወደቀ ባህሪያችን መርከስ የማይስማማው መውደቅ የማይስማማው ኃጢአት የማይጠናወተው የማይጥለው መለኮት ጋራ ተዋሃደ። የመለኮትን አካሉን ወረሰ፣ ባህሪውንም ገንዘብ አደረገ። መለኮትን ስጋችንን ተዋሃደ። ባህሪያችንን የጎሰቆለም ቢሆን ያንኑ ንጹሕ አድርጎ ወረሰው። ወልደ አዳም ተብሎ ተጠራ። ማን? ወልደ እግዚአብሔር። የአዳም ልጅም ወልደ እግዚአብሔር ተብሎ ተጠራ። የአዳም ልጅ ነው ግን ደግሞ ወልደ እግዚአብሔር ነው። ወልደ እግዚአብሔር ነው ግን ደግሞ ወልደ አዳም ነው። ልብ በሉ። በሰማይ አዳም ክርስቶስ እግዚአብሔር አባቱ ነው፣ በምድር ደግሞ አዳም አባቱ ነው። ያም የሆነው በድንግል ማርያም በኩል ነው ወገኖች እንጂ በስጋ የወለደው አባት የለውም ኢየሱስ ክርስቶስ። ያ ማለት ለእኛ እንደተደረገልን በዘር በሩካቤ የተወለደ አይደለም ማለት ነው። ግን የእመቤታችን አባቷ አዳም ነውና ወልደ አዳም ተብሎ በልጁ ተጠራ፣ በአባቷ ተጠራ። በአያቱ ስም ወልደ አዳም ተብሎ ይጠራል ማለት ነው። በምድር አባት ላይ ነው። ይህ በሆነ ጊዜ ነው እግዚአብሔር ምሕረቱን ከኛ ጋር የፈጸመው። አሁን ልብ በሉ። ለአባቶቻችን የማለ መሐላ በማኅፀነ ማርያም ነው የተፈጸመው። ለዚህም ነው ኦ ከርስ እንተ ባቲ ተጽሕፈ መጽሐፈ ግእዛንነ ይሏታል አባቶቻችን ሊቃውንቱ። ስለ ባስልዮስ የሚባል ሃይማኖተ አበው የነፃነታችን ደብዳቤ የተረቀቀባት የተጻፈባት ማኅፀን ኦ ወዮ ለአንቺ ማኅፀን አንክሮ ይገባል ብለው ሊቃውንቱ ያመሰግናታል እመቤታችን ቅድስት ድንግል ማርያምን ማለት ነው። ያ የምሕረት ቃል ኪዳን ስምምነት የተፈጸመው እዚያ ላይ ስለሆነ ማለት ነው። ያዕቆብ በኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ እግዚአብሔርን በራእይ ያየበትን ስፍራ ራእየ እግዚአብሔር ብሎ ጠራው ወይም ጵኒኤል ብሎ ጠራው ይላል መጽሐፍ ቅዱሳችን። እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን የጠራናት እኮ ይሄ ኪዳን የተፈጸመው በድንግል ማርያም ስለሆነ ነው። ለአዳም ቃል ትገባለህ ከልጅ ልጅህ እወለዳለሁ አድንህም አለው ብሎ ነው ቀጠሮ የሰጠው። ልብ በሉ። ቅዱስ ጳውሎስም በኋለኛው ዘመን ዋመ በጽሐ ዕድሜ ዘአደሙ እግዚአብሔር ፈንደወ ወልዶ ወተወልደ እምቢሲት ብሎ የተናገረው በገላትያ መልእክቱ ላይ ሲያስተምር ምን ብሏል? የቀጠረው ቀን በደረሰ ጊዜ ላይ ከማን ጋር የተቀጣጠረው? ከአዳም ጋር፣ ከኖህ ጋር፣ ከአብርሃም ጋር፣ ከይስሐቅ ጋር፣ ከያዕቆብ ጋር፣ ከሌሎችም ነቢያት ጋር የገባው ቀጠሮ የያዘው ቀጠሮ ሊደርስ ቀኑ በደረሰ ጊዜ ልጁን ወደ ማን ላከ? ወደ አንዲት ሴት ላከ ይላል። ወደ ማን ላከ? ወደ አንዲት ሴት ነው የላከው። ያችም ሴት ድንግል ናት። ያችም ሴት ደግሞ ማርያም ናት። ያችም ሴት በናዝሬት የምትገኝ በገሊላ አውራጃ ያለች ሴት ናት። እሷም አንዲት ድንግል ናት ብሎ ቅዱስ መጽሐፍ ይነግረናል ማለት ነው። ለዚህ ነው ወገኖች እመቤታችን ቅድስት ድንግል ማርያምን ምን ብለን እንጠራታለን? ነገር ብለን ምን ብለን እንጠራታለን? ኪዳነ ምሕረት እንላታለን። ኪዳነ ምሕረት ያልናት ከዚህ የተነሳ ነው ማለት ነው። ይህ ሁሉ ኪዳን መጥቶ የተፈጸመው በድንግል ማርያም ስለሆነ አንድ ገበሬ ቁና ሙሉ ዘር ቢኖረው ምድር ከሌለው ምን ያደርገዋል? አዳም ሰዎች ነበሩት፣ ልጆች ነበሩት። ግን አንዱም እንኳን መስዋዕት የሚሆን ስንዴ ሊያበቅልለት ወይም ሊቤዠው ቢችል ሊያድነው ቢችል ልጅ የወለደለት አልነበረ። ለመስዋዕት የሚሆነውን ስንዴ ሳይዘሩባት ያበቀለች ሳይተክሉባት ያጸደቀች ለመስዋዕት የሚሆነውን ወይም አብቅላ የተገኘችው ብቸኛዋ የአዳም መሬት እኮ ድንግል ማርያም ነው። የበሉ ክርስቲያኑ በዚህ ምክንያት ነው ኪዳነ ምሕረት ምንላት። የዳንበትን መስዋዕት እሸት ሆኖ ያገኘ ነው። የዳንበትን ወይም በቅሎ ያገኘ ነው በማኅፀነ ማርያም ስለሆነ ማለት ነው።
እነዚያ እስራኤላውያን ሙሴ በላካቸው ጊዜ የምድር ሰላዮች ሆነው ዘኍልቍ 13 ላይ እንደምናነበው ተሸክሞት የመጡት ወይን የሚገርም ወይን እኮ ነው። በዛ በኤሽኮል ሸለቆ ውስጥ ያገኙት ማለት ነው። ያ ወይን በእመቤታችን ማኅፀን ውስጥ ነው ያገኘው። በኋላ ክርስቶስ አነ ውእቱ ሐረገ ወይን ዘዘርእ ብሎ ሲያስተምር ሰምተነዋል አይደል? እውነተኛ የወይን ግንድ እኔ ነኝ ነው ያለው። ያ የወይን ግንድ እኔ ነኝ ብሎ የተናገረው ክርስቶስ የት የበቀለ ይመስላችኋል? ሐረገ ወይን እንተ በምድር ሥራዊሃ የተባለው ክርስቶስ ሁላችን ቀጥተን የረካንበት እንዲያውም ጥፍጥናን ያገኘንበት እንደገና ጣዕመ ዓለም የተመለሰበት የቅዱሳን ጣዕም እንደገና የተመለሰበት ያ የወይን ግንድ ሁሉም የጣፈጠበት ማለት ነው። አባ ሕርያቆስ እንደተረጎመው ዘቦቱ ጣዕመ ኩሉ ዓለም ብሎ ማለት ነው። ሁሉም የጣፈጠበት የወይን ግንድ የበቀለው እኮ በድንግል ማርያም ማኅፀን። ለዚህ ነው ኪዳነ ምሕረት ብለን የምንጠራት። ተመልከቱ፣ ያንን ወይን ተሸክመው ሄዱ። ምሳሌ ነበር ይህ መስዋዕት፣ ያ ስንዴ። ይህንን መስዋዕት አድርገን እንታረቃለን ከእግዚአብሔር ጋር ማለታቸው ነበር። ያንን ቃል ኪዳን ነው የፈጸመው ኢየሱስ ክርስቶስ በማኅፀነ ማርያም የፈጸመው ያንን ቃል ኪዳን። ለዚህም ነው ኪዳነ ምሕረት ያልናት ወገኖች። ያ ሁሉ የአባቶቻችን ተስፋ የተፈጸመው በድንግል ማርያም ስለነበረ ማን ብለን ጠራናት? ማን ብለን ጠራናት? ኪዳነ ምሕረት ብለን ጠራናት። እንግዲህ በተጨማሪም ዛሬ የምሕረት ቃል ኪዳን ለእሷም የተቀበለችበት ዕለት ነው። በቃል ኪዳኗ ሁላችንንም የእግዚአብሔር ምሕረት እንድታሰጠን መልካም ፈቃዷ ይሁንልን።